ስለዚህ ለዝሙት ቦታ የለም ለዝሙት ምንም ኤክስኪውዝ የለም ለዝሙት ምንም ሪዝን የለም ለዝሙት ምንም አይነት ምክንያት የለም ተሳስቶ ነው የገባውን ቃል ኪዳን አያቆም ነበር እንዴ ትዳር የህፃን ልጆች መጫወቻ ቦታ አይደለም ትዳር የትልልቅ ሰዎች ስራ መስሪያ ቦታ ነው ልጆች ማሳደጊያ ቦታ ነው የኔክስት ጄነሬሽንን ምናስቀጥልበት የልጆችን ተስፋ ከእግዚአብሔር የተሰጠንን ልጆች ምናሳድግበት ነው እንጂ ቀዩ አመጣች ነጩ አመጣች ከዚች ጋር ሄደ ከዛች ጋር እየሄደ እያለ ምንቆጣጠርበት ቦታ አይደለም ሰው በመንገዱ ሲሄድ እንኳን በሰው ላይ በእግዚአብሔር ላይ ሐሳቡን ይቀይራል እግዚአብሔርን አልፈልግም ብሎ ሌላ አምላክ ሊያመልክ ይችላል ሰው ይሄን ያህል አቅም አለው እንደዛ ከደረስ ቁጭ በልና አልፈልግሽም በላት ሲምፕል ሌላ በሽታ ሌላ አደጋ ሌላ ነገር ይዘህባት ከምትመጣ አንተ በዞርከው እቤት ውስጥ የተቀመጠች ሴት በአባለዘር በሽታ በኢሞሽናል በሽታ በኤችአይቪ ብዙ ቦታ ለቃቅመህ የምታመጣው በሽታ ቤት ውስጥ ላለች የልጆች እናት ከምትሰጣት በቃ አልፈልግም በል ለምን ድፍረቱን ታጣለህ ስትሄድ የነበረህን አቅም ሰብሰብ አርግና 30 ጊዜ የሌላ ሴት አልጋ ላይ ስትወጣ የነበረህን አቅም ሰብሰብ አርግና በቃ እዚህ ጋር ጨርሻለሁ በለይስ ኦኬ እዚህ ጋር ሆነ ግን ሌላ ሴት ጋር እየጨፈርክ እዛኛው ቤት ጋር እየጨፈርክ እዚህኛው ቤት ጋር እየጨፈርክ መተህ ግን እንደገና እኔ ባልነኝ ቤት ውስጥ ነው you are not